ልጆችን ሶሻል ሚዲያ ላይ ኮንተንት ሲሰሩ ስታይ ምን ይሰማሻል? በጣም ደስ እያለኝ ነው የማየው የልጆች ቪዲዮ የራሳቸው ልጆቹ ብቻ የሚታዩበትም ከቤተሰብ ጋርም ይሆን ከእናት ከአባት ጋር ወይ ከእናት ደስ እያለኝ ነው የማየው ልልሽ ነው። ልጅ ምንድን ነው በአካልም ሆነ በቪዲዮ ስታየው ደስ የሚል የሚያሳሳ ነገር ነው። ኪሪየስ ትሆኛለሽ፣ ምን ሊል ነው ምናምን ብለሽ እንኳን እውነተኛ ልጆች አሁን በኤአይ ራሱ ክሬት የሚደረጉ ልጆች አሁን እኔ ስክሮል እያደረኩ ነው ሲመጡብኝ ቆም ብዬ አያቸዋለሁ። የሆነ ድመቶቹን እሳታያቸውም የሚያወሩትን ድመቶች ሚያሚያሚያሚል እሱን እያየሁ ካገኘሽ ዲፕረስ ዶኛለሁ ማለት ክሊኒካል አቴንሽን ያስፈልግ። ግን እኮ በቃ ዝም ብለሽ እንድታያቸው ነው የሚያደርጉት። አምላክ ከወንድሜ ጋር ማለግባባበት ጉዳይ ግን ያለኝ የምሬን የሚደንስ ፍሩትና የምናምኖቹን የፍሩቶቹን ረለምኩት ነው You guys need clinical attention. Maybe. ለማንኛውም እንዳልኩሽ ሲታዩ የሚያሳሱ ናቸው። ልጅ ደግሞ ኪሪየስ ያደርግሻል። ምን ሊል ነው ምናምን ብለሽ አይደለም ካሜራ ላይ እንዲሁም ራሷ ስታይ አጠገቡ ስማን ምናምን እንጃ። ልጅ ስታይ መጀመሪያ ሪያክሽንሽ ፈገግታ ነው። በቃ ምርጫ የለሽም። እና እንደዛ አይነት ተፈጥሮ ነው፣ እንደዛ አይነት ንጽህና ነው ያላቸው ልጆች። እና ለማንኛውም ዛሬ የምናወራው እንደው እስቲ እንወያይበት። በጣም ሶሻል ሚዲያ ላይ በጣም የበዛ ነገር ነው። ልጆች ኮንቴንት ክሬት የሚያደርጉ ልጆች ወይም ደግሞ ከወላጆች ከመሆነው ወይም ለብቻቸው ሆነው በቋሚነት ኮንቴንት ክሬት እንዲያደርጉ የሚደረጉ ልጆች አሉ። የሚሰሩ ልክ እንደ ስራ የተያዘ እንደገና እንደ ገቢ ምንጭም የተያዘ ለወላጆች ማለት እናትና አባትን ጧሪ በልጅነቱ እናትና አባቱን የሚጦሩ ኮንተንት ክሬተር ህጻናት ነው የምናወራው። ምን አይነት ጉዳቶች ይኖሩታል፣ እንዴት ቢሆን በጎ ነው፣ እንዴት ቢቃኝ በጎ ነው ሚለውን ከኛ ከግል አስተያየታችን አንጻር ካነበብነው ካየነው ካስተዋል ነው አንጻር ነው የምናወራው። ተመልካቾቻችን እንደምን አላችሁ? በምንና ሰላም። በሌላ ጉዳይ ደግሞ ተመልሰናል። ማድረግ እንዳትረሱ፣ ቻናላችንን እናሳድገው። ሀሳባቸውን ደግሞ ኮሜንት ላይ አስፍሩልን። እንቀጥል። ልጆች በቋሚነት ኮንተንት ሲሰሩ አሁንም ተመልካቾቻችን እንዲረዱት የምንፈልገው ከስንት ጊዜ አንዳንድ ኪዩት ሞመንታቸውን ፖስት የሚያደርጉ ፓረንቶች አሉ፣ ልጆቻቸውን አቅፎ ፖስት የሚያደርጉ። ይሄ የግል ምርጫ ጉዳይ ነው። ሙሉ ለሙሉ ልጆቼ እንዳይታዩ ብሎ የሚያስብ ሰው አለ። ሶሻል ሚዲያ ላይ ማጋራት አልፈልግም ልጆቼ ብሎ የሚያምን የሚያስብ ሰው አለ። አንዳንድ ደግሞ ፕሮቴክትድ በሆነ መንገድ ብዙም ልጄን በጣም ኤክስፖዝ ሳላደርግ ግን ደግሞ ደስ የሚሉ ሞመንቶቹን ወር ከኔ ጋር ያለውን አንዳንድ ፎቶ ምናምን ፖስት ባረግ ቪዲዮ ምናምን ፖስት ባረግ ችግር የለውም ብሎ የሚያስብ ሰው አለ። እንደዛ አይነት ኦኬዥናል የሆኑትን አፒራንሶች ኦኬዥናል የሆኑ ማለት አንዳንድ የሆኑ የስክሪን እይታዎች አይደለም እያወራን ያለ ነው። በቋሚነት ልጆች የኮንተንትና የገቢ ምንጭ የሚሆኑባቸው በተለይ አሁን በሶሻል ሚዲያው የበዙ በስነስርዓት ልጆች እንደ ትልቅ ሰው አክት እያደረጉ ወይም ደግሞ ቋሚ ኮንተንት ኖራቸው ወይ ድራማ መስራት ይሆናል። የትልቅ ሰው ድራማዎች ኢሚቴት በደንብ ይረዱሻል ተመልካቾቻችን። ይሄን አይምሯቸው ላይ የሚመጡ ሰዎችም አሉ። አሁን ኢትዮጵያ ውስጥ ራሱ ምናውቃቸው ህፃንንትና እየተባሉ የሚጠሩ ልጆች አሉ። በስነስርዓት የኮንተንት እንትና የሆኑ ቅድም በሚነለችው የልጅ ጠዋሪ የሆኑ ገና ሳያድጉ ቤተሰቦቻቸው የሚጦሩ የገቢ ምንጭም የሆኑ ልጆች አሉና በዛ መንገድ ልጆችን ኤክስፖዝ ማድረግ ከሶሻል ሚዲያው ኔቸር እነሱ ላይ ደግሞ ከሚፈጥረው ነገር አንጻር እንዴት ይታያል የሚለውን ነው የምናወራው ማለት ነው። እና የመጀመሪያውን ችግር ያመጣል ብዬ የማስበው እድገታቸው ላይ እና ማንነታቸው ላይ ነው። አይደንቲቲ እና ዴቨሎፕመንት በሳይኮሎጂውም በጣም ዋጋ አለው። ልጆች ኤክስፖዝድ በሚሆኑበት ነገር መጠን አይደንቲቲ እና ዴቨሎፕመንታቸው አፌክት ይደረጋል። ለምሳሌ ልጅ እንደ ልጅ እንዲሆን ሊፈቀድለት ይገባል። በጣም ብዙ ኤክስፔክቴሽን ልጅ ላይ ብዙ ነገር መጠበቅ ከልጅ ለምሳሌ ፈኒ ከሆነ ያ ልጅና ፈኒ ቪዲዮዎችን እየቀረጽሽለት ብዙ ሰው አየክ፣ እንደዚህ ጥቅም አገኘ ባንተ ምክንያት ብዙ ሰው እያየክ ነው፣ ይኸውልህ ሰው ይወድሃል፣ ወር መንገድ ላይ ሲሄድ እቺ የምታስቀዋ ልጅ እያለ ሚሳም ልጅ ፈኒ የመሆን ፕሬሸር አለበት። they want to be funny የሆነ ፈኒ መሆን የሆነ ያንን ማንነት ጠብቆ የመኖር ፕሬሸር ልጆች ላይ እናሳድራለን። እና ከማንነት ከአይደንቲቲ እና ራሳቸውን ሆነው ከማደግ ልጅ እንደ ልጅ ሆኖ ከማደግ የሚያግደው ይመስለኛል። እና ይሄ ከማንነትና ከእድገት ከዴቨሎፕመንት ከጭንቅላታቸው ዴቨሎፕመንት ማንነት የሚለውን ነገር
ከመፍጠር እነሱ ላይ አንጻር ትልቅ ተጽዕኖ ያለው ይመስለኛል። ከዚህ አንጻር አንቺ እንዴት ታየዋለሽ? አሁን ቅርብ ጊዜ ከተፈጠረ አንድ ጉዳይ ልጀምርልሽ። ቤቶች ድራማ ላይ ነው ያቺ ትንሽዬዋ ልጅ ማን ነበረ ስሟ? ድራማ የምትሰራው በጣም አንደበቷ የሚጣፍጥ ፊልም የምትሰራ ትንሽዬ ልጅ ነበረች። ትኮላተፍ ልጅ ምትኮላተፍ ስሟ ጠፋብኝ። አሁን አድጋለች እና እያየናት ነው ያደገችው ይቺ ልጅ እና ሶሻል ሚዲያ ላይ ኢንጌጅ ታደርጋለች፣ ቲክቶክ ላይ ቪዲዮ ፖስት ታደርጋለች ምናምን እና ሰውነት ላይክ ያው ሴት ልጅ ስታድግ የባዲ ቼንጅ አለ ጡት ላይ ምናምን እና ጡት አጎጠጎጠች ተብሎ ማለት ነው ሶሻል ሚዲያ ላይ በቃ በጣም የሚዘገንን አንድ ልጅ ቪዲዮ ሰርቶ ምናምን አይቺ እንግዲህ አስቢ፣ ያው እዛው ፊት ለፊታችን አይናችን ላይ እያደገች ልጅ ስለሆነች እድገቷን መቀበል አቅቷቸው ይሆን በዛ በእድገቷ ላይ ሁላ የማሸማቀቅ አይነት ተጽዕኖ ሲደረግባት አይቻለሁኝ። እና እነዚህም ልጆች እንግዲህ አሁን አንቺ ሀሳብሽን ያነሳሻቸው አይናችን ላይ ነው የሚያድጉት እና ሲያድጉ በዚህ በሰውነታቸው ለውጥ ምናልባት ፊታቸው ላይ ብጉር ሊሆን ይችላል፣ የተለያየ ለውጥ ሲኖር በድምጻቸው ሊሆን ይችላል ወንዶች ከሆኑ በዛ ለማሸማቀቅ መሞከር ሊደርስባቸው ይችላል። እና ከልጅነታቸው ጀምሮ ደግሞ አንቺ እንዳልሽው ሰው እቺ ልጅ እንደዚህ አይነት ኮንተንት ነው የምትሰራው እና ስክሪን ላይ እንደዛ ሆና ስላየናት ያ ማንነቷ ነው ማለትም አይደለም። እና ፐርሰናሊ ሲያገኟት በቃ ያንን መጠበቅ ሊኖር ይችላል ሰው ላይ። ያንን ደግሞ ያንን መጠበቆችን ስለገጠሟት ያቺ ልጅ ያለች ያንን ደግሞ መሞከር አለ። እንደዚህ አይነት ነገሮች ከባድ ተጽዕኖ ልጆች ላይ ያደርሳሉ። ከዛ ውጭ ደግሞ ዝናን ትንሽ ልጅ ሃንድል ከሚያደርገው ይልቅ በሰል ያለ ሰው ሃንድል ማድረግ ይቀለዋል ብዬ አምናለሁ። ይሄ ያልተገባ ባህሪ እንዲያመጡ ምናምን አይነት ነገሮችን ያመጣባቸዋል ብዬ አስባለሁ። አሁን ያልሽው ራሱ በጣም ቆንጆ ምሳሌ ነው። ከዚህ በፊት ማላይ ገጥሟል። ሀና የምትባል ኦፔራ የምትዘፍን እንደውም ኢትዮጵያ አይዶል ላይ በጣም ታዋቂ ነበረች ልጅ። እሷ እንዴት አደገች፣ እንዴት ስለ ቦይፍሬንድ እንዳወራች እንትና ማን ነው ሾው ላይ ቀርባ ተብሎ በጣም የሶሻል ሚዲያ መነጋገሪያው ነበር። ልጆቹ እያንዳንዱ ኢምፖርታንት የሆነ የላይፍ ስቴጃቸው ፐብሊክ ነው። ፐብሊክ መሆን የሌለባቸው የላይፍ ስቴጃቸው እያንዳንዱ ነገራቸው ፐብሊክ ስለሚሆን ፕራይቬትሊ ማደግ፣ ፕራይቬትሊ መጎርመስ፣ ፕራይቬትሊ ማለፍ፣ በግላቸው ከራሳቸው ጋርና ከቤተሰባቸው ጋር ብቻ ማለፍ ያለባቸውን የላይፍ ስቴጆች የእድገት ስቴጆች ማለፍ አይችሉም። ሁሉ ነገራቸው ውጪ ነው እና ይሄ በጣም እድገት ላይ ትልቅ ተጽዕኖ አለው። ትልቅ ፕሬሸር ውስጥ ይከታል። ልጆችን በጣም መጫን ነው። ራሳቸውን እየሆኑ እንዳያድጉ በጣም ትልቅ የማንነት ቀውስ ያመጣል። እውነት አንቺ እንዳልሽው ቅድም በሆነ መንገድ ስለሆነ የሚያውቋት ስክሪን ላይ ያንን ሰው መሆን ነው የምትፈልገው። የትም ቦታ ስትሄድ ራሷን መሆን አትችልም። እና ይሄ ራስን መሆን አለመቻል ጋር ደግሞ ሌላው እንድናወራ በጣም የፈለኩት ሜንሽን እንድናደርገው ምንድን ነው ልጅ እንደ ልጅ መሆን እስካለመቻል ይደርሳል። ያንን ኤክስፔክቴሽን ለማሟላት በሚደረግ ጥረት ውስጥ ልጆቹ ያንን መወደድ ያንን አቴንሽን ይወዱታል። ልጆች ናቸው እንዳልሽው ሃንድል ማድረግ አይችሉም እውቅናን፣ መወደድን። ስለዛ ቤተሰብ ጋም ያለው አፕሪሺዬሽን አለ። ያንንም ዲስአፖይንት ማድረግ አይፈልጉም። ልጅ ላይ የምንፈጥረውን ፕሬሸር ብቻ አስቢ። ይሄ ሁሉ መሀል ነው የምንወጥራቸው ልጆች። በዚህ መሀል ምን ይሆናሉ? እንደ ልጅ አክት ሳያደርጉ ያድጋሉ። ያንን ስቴጅ ሚስ ያደርጉታል፣ ስኪፕ ያደርጉታል። ኢምፖርታንት የሆኑ እንትኖች የሰውን ኤክስፔክቴሽን ለማሟላት ሲባል እና እንደ ልጅ አክት የማያደርግ በቃ ብስል እንዳለ ሰው አክት የሚያደርግ ልጅ ስታይ ምን ይሰማሻል? በተለይ አሁን ኢን ዘ ኔም ኦፍ አክቲንግ በሚል ሰበብ የትልቅ ሰው ካራክተር ያጫውታቸዋል ልጆቹ። የሚያስቅ ነገር ይመስላል ሰዎች ሲያዩት፣ እንደዚህ የፂም ምልክት አድርገው ምናምን ልጆቹ ሲያወሩ ያስቅሻል ስታየው። በዲፕ ዳውን ዶ እነዚህ ልጆች እየተናገሩት ያለው ቋንቋ ከቁመታቸው ከአቅማቸው ከእድሜያቸው በላይ አንተ ኮኮንያ ምናምን እያለ ሰራዊት ማነው ሸዋፈራው እንትን ላይ ወንዶች ጉዳይ ላይ የሚናገረው አንዲት የ3 ዓመት ልጅ አንተ ኮኮንያ ምናምን ያለች አት የስድብ አይነት እዛ ላይ ስትሳደብ ማለት ኮስቹሟ የሚያስቀኝን ያህል ነው የሚያስደነግጠኝ። እነዛን ቃላቶች በዛች ኮልታፋ ትርጉሙን ታውቋቸዋለች።
ብለሽ ነው? እሱን ነው የምለው። ትርጉሙንም አታውቀውም። እና ምንድን ነው እያስተማርናቸው ያለ ነው? ያስቃሉ፣ ኮንሱም ይደረጋል። ኮንሱም የሚደረግ ኮንተንት ነው፣ የሚወደድ ነው። ልጅ ስለሚወደድ ያንን አድቫንቴጅ እየያዙ ቤተሰብስ ኮንሲደር ማድረግ ያለበት ነገር አይደለም ወይ? እንደው ሲሰሩ ሰሩ ወጡ፣ ኦኬ፣ እሱ ልክ ነው ልክ አይደለም ልነጋገርበት እንችላለን። ከሆነም ደግሞ እነሱ የሚመስል እነሱ የሚመጥን ወይ የሚያስተምር ወይ ደግሞ ጄኒውን የሆነ ነገር የራሳቸውን የሚናገሩ። እኔ ከዚህ ቀደም አንድ ኢንተርቪው ያደረኩት ህፃን ልጅ ነበር። እንዲህ ፐርሰናሊ ሳዋራው ስለ መንፈሳዊ ነገር ያለው አረዳድ ምናምን ስለገረመኝ እዚህ ዓለም ላይ ልጅን እንደዚህ ማሳደግ ይቻላል እስቲ ለትልቅ ሰዎች ለማሳየት በሚል የወላጆችን ኮንሰንት ጠይቄ ትፈልጋላችሁ ወይ ከዚህ በፊት ወጥቶ ያውቃል ወይ ካሜራ ላይ ስል ኮንተንቱን እንስማዋል። መጀመሪያ እነሱ አዩትና ችግር የለውም ይሄ ብለው ፈቅደው ነው የተደረገው። እና እንደው እንደዚህ እድሜያቸውን የሚመስል ራሳቸውን ሲሆኑ የተቀረጸ ነገር ቢሆን ያን ያህል ምቾት እንትን አይነሳሽም። ግን እንደዚህ እንደ ትልቅ ሰው የትልቅ ሰው ስድብ እንደ ትልቅ ሰው ኢሚቴት እያደረጉ ማውራታቸው እሱንስ እንዴት ታየዋለሽ? ያው እንዳልሽው ነው። ልጅ ሆኖ ሲያድግ ነው ደስ የሚለው። እኔ መጀመሪያ ለጠየቅሽኝ ጥያቄ መልስ ለመመለስ እንደዛ የሚሆን ልጅ እንደው ኮርኩሚ ነው የሚለኝ የምር ማየት ራሱ አልፈልግም። እና በጣም ነው የሚደብረኝ። በቃ ልጅ በቃ አንደበቱ እንደ ልጅ አይደለም። እና እንደዚህ ሶሻል ሚዲያ ላይ ያደገ ልጅ እና ከትልልቅ ሰዎች ጋር ልጆች ሳይኖሩ ያደገ ልጅ ራሱ እኮ የሆነ የትልቅ ሰው ካራክተር ይዞ ነው የሚያድገው። እና ከእንደዚህ አይነት ልጆች ጋር እኔ ላይ ትንሽ ረዘም ላለ ጊዜ ራሱ መቆየት አልችልም። ምንድነው ምናምን ብለሽ ይሆናላ የልጅ ወዞን ያጣል እና ደስ የማይል ነገር ነው እና አልወድም፣ ደስ አይለኝም። ከዛ ግን ባለፈ ደግሞ የማንነት ማጣቱ ከዛ ደግሞ ኢንተርኔቱ ላይ ያሉ በጣም ጨካኝና ክፉ ሰዎች አሉ እና ለእነሱ ይጋለጣል ይሄ ልጅ። ሴፍቲው የተጠበቀ ላይሆን ይችላል፣ ደህንነቱ ራሱ ማለት ነው ከዚህ ጋር ተያይዞ ምናምን እና ይሄ ራሱ አሳሳቢ ጉዳይ ነው። አሁን በዚህ በልጅሽ አሁን ለምሳሌ የልጅሽን ዴት ኦፍ በርዝ ልታጋሪ ትችያለሽ ምናምን ያለ አይደል? ልጅሽ ታዋቂ ከሆነ በሱ ስም ላይክ ፌክ ነገሮች ሁላ ሊፈጠሩ ሊሰሩ ሁላ ይችላሉ። ፕላስ ደግሞ ይሄ ልጅ ፍቃደኛ አይደለም። አንቺ ነሽ ፍቃደኛ ሆነሽ እሱን ሶሻል ሚዲያ የለውም እና ወደፊት ያ ነገር ላይ ያስደስተው እሱ የተቀመጡ ቪዲዮዎች ሁሉ ደስተኛ ላይሆን ይችላል። ይሄ ሁሉ አሳሳቢ ነገር ነው። እና እኔ ፐርሰናሊ አንቺ እንዳልሽ በልጆች ሲነገድ ልጆች ሶሻል ሚዲያ ኮንተንት ሲሆኑ አይመቸኝም። እንደውም ከነ ጭራሽኑ ልጄን ሶሻል ሚዲያ ላይ የማጋራት ፍላጎቱ ላይ የለኝም። ከነ ነው የምልሽ ፊቱ ወይ ፊቷ እንዲታይ አልፈልግም፣ የልጄ ፊት ማለት ነው። እና በዛ ልክ ነው እኔ የማስበው። እንደ ሰው ይለያያል። ምንም ችግር የለውም ብሎ ልጁን ሶሻል ሚዲያ ላይ የሚያጋራ ሰው አለ። ልጁን ኮንተንት አድርጎ ሰግጦ ደግሞ ሁልጊዜ የሚሰራ አለ በቋሚነት። ኦፍኮርስ ደግሞ ያው ብዙም ሰው ይወደዋል። አላቅም ኦፍኮርስ ልጅ እንወዳለን። ልጅ የሚጠላ ነገር አይደለም። የፈለገ ምንም አይነት ልጅ የልጅ አስቀያሚ ታውቂያለሽ አንቺ የማያምር ስታይ ገና መጀመሪያ ፊትሽ ላይ የሚመጣው ነገር ፈገግታ ነው። ልጅ ስታይ የለምና ጥቁሩን ቀዩን ጠይሙን በቃ ልጅ ማየት ይፈልጋል። በቃ እንደዚህ አይነት ነገር ያያል ይፈልጋል ሳይሆን ያያል። ይሄ ነገር ተፈላጊ ነው ብሎ እስከማሰብ አንዳንድ ጊዜ እንደው ለኮንተንት የሚወልዱ ያሉ ይመስለኛል። አንዳንዴ ይቅር በይኝ እንጂ ታመችታኛለች። ተምኔ ላይ ወጣች እና ለኮንተንት የሚወልዱ ላይ ይኖራሉ ብዬ ነው የማስበው። እንደው እንደንትና ወልጄ እንደው እንደንትና ልጅ ከልጄ ጋር ቲክቶክ ሰርቼ ዩቲዩብ ሰርቼ የሚሉ ሰዎች አይጠፉም እኮ። እና ኖ ባይዘው ማለት ነው አሁን ያልሽው ነገር አንቺ በጣም ካሪዝማቲክ አደረግሽው እንጂ ትልቁም ነገር ነው። ምክንያቱም ዩኤስ ላይ የተጠና አንድ ጥናት ማለት ነው ልጆች ኦልሞስት ስራ እየሰሩ ነው they're working without protection ብለው አጥንተዋል። ቻይልድ ዴቨሎፕመንት ላይ የሚሰሩ ሰዎች ቤዚክ ቴክኒክሊ እነዚህ ልጆች ስራ እየሰሩ ነው። ፕሬሸሩ አለ፣ ገንዘብ እያገኙ ነው፣ ቁጭ ብለው ይቀረጻሉ ምናምን ገባሽ? ኮስቲዩሙ አለ፣ መጨነቁ፣ ሰዓት መፍጀቱ አለ። እንደ ማንኛውም ሰው እየሰሩ ነው።
እየሰሩ ነው። ሌላው ሰው ልዩነቱ ምንድነው? ሌላ ሰው ሲሰራ በፕሮቴክሽን ነው የሚሰራው። እነዚህ ህጻኖች ግን ከምንም ፕሮቴክት አይደረጉም፣ ያለ ፕሮቴክሽን ነው የሚሰራው። ለዚህ የሚያጋለጣቸው ደግሞ የራሳቸው ወላጅ ነው። ቬሪ ፐርሰን ፕሮቴክት ሊያደርጋቸው የሚገባ ቤተሰባቸው፣ ፋሚሊያቸው ነው ለዚህ እያጋለጣቸው ያለው። እና አሁን ያልሹ ነገር በጣም የሚገርም ነው። ተጠንቷል። ዩኤስ ውስጥ የነበረ ጥናት እንደው ከቻልኩኝ ጥናቱን ሜንሽን አደርጋለሁ ዲስክሪፕሽን ላይ። ፕራይቬሲም ትልቅ ኢሹ ነው። ኢምፖርታንት ሞመንታቸውን ማጋራት፣ ልደት ቀናቸውን፣ እድገታቸውን አሁን ቅድምም እንዳነሳ ነው እነዛ ልጆች ሴት ልጆች ላይ የደረሰው ነገር አለ። ሲያድጉ ለምን ጡት አየን፣ ሲያድጉ ለምን ኖርማል የሆኑ የእድገት እንትኖችን ራሱ አክሰፕት ማድረግ ሶሳይቲ ሳይችል በዛ ደግሞ ቡሊ ሲያደርጋቸው በማወቅም ባለማወቅ እና በዛ እንደዛ ሲያደርጋቸው እነሱን ሴቶቹ ልጆች ብቻ ነሳ እንጂ ወንድም ከዚህ ቀደም ያየሁት አለ። በጣም በመልኩ ሲሰደብ፣ በድምፁ መቀየር ሲሰደብ፣ እዮብ የሚባል ትንሽ ልጅ ነበር አርቲስት። በጣም ብዙ ፊልሞች ሰርቷል ልጅ እያለ በቃ ነፈሰብህ ምናምንና ልጆቹ አድገው ራሱ የሆነ ክሬር እንዳይኖራቸው ሲያድጉ ራሱ ለሚኖራቸው ማንነት፣ ለሚኖራቸው ስራ፣ ለሚኖራቸው ፕሮፌሽናል ላይፋቸው ላይ ብቻ አይደንቲቲያቸው ላይ ዴቨሎፕመንታቸው ላይ ቅድም አወራን ምን ያህል አፌክት እንደሚያደርጋቸው። በሌላው ሳይድ ደግሞ ነገር ሰራተኛ ሲሆኑ፣ ተጽዕኖ ፈጣሪ ትልቅ ሰው ሲሆኑ አይተሽ ከሆነ እዚህ ወርልድ ላይ ድሮ ያወሩትን በልጅነታቸው ያደረጉትን አስተዳደጋቸውን ፑል አውት እያደረጉ በተለይ ስልጣን ላይ ምናምን ሲወጡ በተለይ ስልጣን ላይ ሲወጡ ወይም በጣም ኢንፍሉዌንሻል የሆነ ፖዚሽን ላይ ሲሆኑ እነዚህ ልጆች ሲያድጉ እድገታቸው ላይ ሰክሰስፉል ሲሆኑ ያንን እያወጡ ይኸው እንደዚህ ነበረ፣ እንደ ገንዘብ ለማግኘት እንዲህ ሲሰራ ነበረ፣ እንዲህ አይነት ቤት ውስጥ ይኖር ነበር፣ የልደት ቀኑ እንዲህ ነበር፣ አሁን ግን እንዲህ እያለ ነው ምናምን የሚል ምክንያቱም ምንም የተደበቀ ሞመንት የለውም ልጁ እድሜውን ሙሉ ፐብሊክ ላይ እና እድሜያቸውን ሙሉ ፐብሊክ ላይ ማዋል። ሌላው ትልቁ ኢሹ ደግሞ በተለይ ከፍ እያሉ ሲመጡ አሁን እያወራን ያለው በጣም ህጻናት ስለሆኑት ነው። ከፍ እያለ ሲመጡ ደግሞ ምን ያህል ኢሹ አለው የሚለውን ለማወቅ ፓረንቶችን በዚህ አጋጣሚ ወደ ሆሊውድ መንደር ነው መጋበዘው። ወደ ሆሊውድ መንደር ሄደው በልጅነታቸው በጣም ኢኖሰንስ የነበራቸው የሆነ ቦታ ላይ ለማጀብ ለመሳቅ ገብተው ቅልጥ ብለው የቀሩ ማንነታቸውን የማያውቁ ዲፕሬሽን ውስጥ የገቡ ራሳቸውን ያጠፉ ራሳቸውን ባያጠፉ ዲፕሬሽን ውስጥ ባይገቡ ደግሞ ኮምፕሊትሊ ሌላ ማንነት የያዙ ያ ኢኖሰንሳቸውን ያጡ ፕሮፌሽናል ላይፋቸውም ሁላ እስኪበላሽ ድረስ አፌክት ያደረጋቸው ምክንያቱም ሌላ ማንነት የላቸው ሌላ የተደበቀ ወይም ደግሞ እንዳልኩሽ ስኪፕ አድርገውታል። ኢምፖርታንት ፓርት ኦፍ ዴር ዴቨሎፕመንት የማደግ የእድገት ኢምፖርታንት የሆነውን ስቴጅ ስኪፕ አድርገውታል። እነ ሰሊና ጎሜዝን መጥቀስ ትችያለሽ። ያ ኢኖሰንስ ትንሽዬ የነበሩ ልጆች በጣም ትንሽ ሆነው ወደ ሆሊውድ በአጠቃላይ ስም መጥራት አይጠበቅም። በጣም ብዙ ህፃናት ጠፍተው የቀሩ ልጆች አሉ እና በጣም የብዙ ነገር ቪክቲምም ይሆናሉ። ሲሪየስ ነው ጉዳዩ ደግሞ አድጎ አድጎ ሲሪየስ ደግሞ ወደ መሆን ይሄዳል እና ከዛ አንጻር እስቲ የሆነ ነገር በይ። ቅድም ለማንሳት ሞክሬያለሁኝ። በልጅነታቸው እኔ እውቅና ከጥቅሙ ጉዳቱ ያመዝናል ብዬ ነው የማምነው። በተለይ ደግሞ ለማያስተውል ሰው በተለይ ደግሞ ልጅ ስትሆኚ ጥቅሙ ጉዳቱ አይታይሽም። በቃ ታዋቂ ነህ፣ ልብሽን ባልሆነ ነገር ሊሞላው ይችላል ምናምን እና እነኚህ ልጆች በቃ እንዳልሽው ሲያድጉ ዲፕሬሽን ውስጥ የመግባት ምናልባትም ሶሻል ነገር ላይኖራቸው ይችላል። ማህበራዊ ህይወት የሌለው ሰው ደግሞ ብቸኝነት ያበዛል። ያ ብቸኝነት ደግሞ ብዙ ነገሮችን ይዞ ይመጣል እና አንደኛው ለዚህ ይዳረጋቸዋል ብዬ የማስበው ነገር ሞር በታወቁ ቁጥር ፐብሊክሊ መታየት አይችሉም። ፐብሊክ ላይ የፈለጉት ቦታ ላይ ከእኩዮቻቸው ጋር ተምረው በመንገድ ላይ ወክ አድርገው የሆነ እንደዚህ አይነት ላይፍ ለማሳለፍ አይችሉም። ያ ደግሞ በቃ ወደ ሱስ ሊያስገባቸው ይችላል። በቃ ወደ ሌላ አቅጣጫ ሊመራቸው ህይወታቸውን ይችላል እና አስበሽዋል? እንደው ህፃናቶቹ ታያቸው እኛ ሀገር ላይ እንኳን በጣም ትልልቅ ስራ የሰሩ ታዋቂ ሰዎች ታክሲ ተሰልፈው ታክሲ ያዙ መኪና የላቸውም እየተባሉ ስንት ነገር ነው የሚወራው። ትክክል። እና ያንን ጥላቻ መደበቅ፣ አለመውጣት፣ አለመንቀሳቀስ፣ ከስራ ውጭ ሌሎች ጋዘሪንጎች ላይ አለመገኘት ምናምን ውስጥ ይገባሉ ትልልቆቹ እና ትንንሾቹን ደግሞ አስቢያቸው ምን ያክል በዚህ ሊጎዱ እንደሚችሉ። ምናልባትም ሆም ስኩል ሊሆኑ ይችላል የሚማሩት
ከልጆች ጋር ላይገናኙ ይችላሉ። ስለዚህ የልጅ ባህሪ ላይኖራቸው ይችላል ምናምን። በጣም ሰፊ ነው ጉዳቱ ብዬ የማምነው። ግን ቅድም ያላነሳ ነው እንዲሁ በልጅነታቸው ደግሞ እንደዚህ አንዳንድ ጊዜ ያው ልጅ ናቸው ተብሎ እንደዚህ እርቃናቸውን ወይ እየታጠቡ ምናምን ሼር ይደረጋል። በጣም ብዙ ይደረጋል አይቻለሁኝ። እና ያም ደግሞ የራሱ የሆነ ጉዳት አለው። እንደዚህ ዲፕ ፌክ የሆኑ ቪዲዮዎች ኤአይ ቪዲዮዎች እየተሰራባቸው በልጆቹ ምናምን የሚል እንደውም እንደ ጥናትም ሁላ የተሰራ ነገር አለ። እና ይሄ ራሱ አንድ ኮንሰርን ነው። በልጆች እንደዚህ እርቃን እንደዚህ ፕራይቬት ፓርታቸው ሊሆን ይችላል ሸፈነሽ ሶሻል ሚዲያ ላይ የምታጋሪው እና በዛ በጣም ዲፕ ፌክ ቪዲዮዎች እየተሰሩ ልጆችን ማሸማቀቅ ምናምን አይነት ነገሮችም ይሰራል። እና የኢንተርኔቱ ዓለም ከዚህ በፊት ተናግረነዋል አይደል? በጣም ጨካኝ ሰዎች እየተሞሉበት ነው። እና ለእነዚህ ሰዎች ልጆችን መስጠት መጋበዝ ይመስለኛል። እንግዲህ በጣም ሰፊ ሀሳብ ነው ይሄ። የኛ የግል አስተያየት ነው። ከዚህ ደግሞ በተለየ ጉዳዩን የሚያይ ሰው ይኖራል። መጀመሪያም ስንገባ እንደተናገር ነው ሁሉም ኢንተርኔት ላይ የሚወጡ ልጆች ወይም የሚወጡበት መንገድ ስህተት ነው እያልን አይደለም። በቋሚነት ልጆችን እንደ ኮንተንት ግብአትነት እንደ ፕሮግራም ይዘት በቋሚነት እንደ ኮንተንት ግብአትነት ማድረግ እንደገናም የገቢ ምንጭ ማድረግ ልጆችን ምን አይነት ጉዳት አለው፣ እያንዳንዱ የእድገት ደረጃቸውን ማሳየት ምን አይነት ጉዳት አለው ከሚለው አንጻር ነው። ፍሬሙ ይሄ ነው የውይይቱ ፍሬም። እናንተ ደግሞ የተለየ ሀሳብ ካላችሁ ተመልካቾቻችን እንዲያጋሩን፣ እነሱ ደግሞ የሚያስቡት ነገር ካለ ተመሳሳይም ሀሳብ ካለ ወይም የገጠማቸው ነገር ካለ ደግሞ እስቲ እንዲያጋሩን እንጋብዛለን። በዚህ አጋጣሚ ቻናላችን ሰብስክራይብ አድርጉ፣ ያበረታታናል። ሌሎች ደግሞ እንድናወራባቸው የምትፈልጓቸው ማህበራዊ ጉዳዮች እንደዚህ አይነት ጉዳዮች ካሉ ጻፉልን፣ ደስ ይለናል። አካውንቶቻችንንም እዚህ ላይ ሜንሽን አደርጋለሁኝ። በኮመንትን ብትጽፉልን እናያለን፣ ኢንተራክት እናደርጋለን። የምትጨምሩ ነገር አለ? ምንም የምጨምረው ነገር የለም። ጉዳዩ ሰፊ ነው። ያው ደግሞ ብዙ ሰው የተለያየ አቋምና አስተሳሰብ ሊኖረው ይችላል። ያንን ሼር አድርጎን በጣም ነው የምንፈልገው። ምናልባት መልሰን በዚህ ጉዳይ ልናወራበት እንችላለን። የእናንተን ሀሳብ ተመልክተን እና ቻናላችንን ሰብስክራይብ አድርጉ። በሳምንት ደግሞ በሌላ ጉዳይ እንገናኛለን። ቻው ቻው ቻው።